የጉራጌ ማህበረሰብ በድምቀት ከሚያከብራቸው በዓላት መካከል የመስቀል በዓል ትልቁና ዋነኛው ነው። የመስቀል በዓል በጉራጌ ሲከበር ዓመቱን ሙሉ ተለያይተው የኖሩ ቤተሰቦችና ዘመዳሞች የሚገናኙበት፣ የሚጠያየቁበት፣ ችግሮቻቸውን የሚፈቱበት፣ ወጣቶች የሚተጫጩበት፣ በጋብቻ የተሳሰሩ ቤተሰቦች የሚጠያየቁበት፣ የተጣሉ የሚታረቁበትና ዕዳ የሚሰረዝበትና በናፍቆት የሚጠበቅ በዓል ነው። መስቀል በጉራጌ ትውልድ ውጭ ሀገር ያለበትን ከተማም የሚኖር መጥቶ የሚገናኝበት በዓል ነው። ሆኖም ቀረ እናታችን ቤት የሚያድሱበት የእንግዳ ብለው የበዓል ብሎ ያስቀመጡበት፣ ዘር ማዘርን የሚገናኝበት፣ አባት ለልጁ ልጅ ለአባቱ የሚያከብርበት፣ አባት ለልጁ መርቆ የሚያሳድግበት፣ ከከተማ ሆነ ከአሜሪካ ወይ ከሳውዲያን ከየትም ከውጭ ሀገር ዱባይ ቢኖርም የአባቴ ምርቃት ብሎ የሚመጣበት በዓል መስቀል ለጉራጌ በዓል ነው። መስቀል ሲመጣ የሙስሊሙ ህብረተሰብ ማለት ነው ተጓራቱ ጋራ ምን ቸገረህ፣ ምን እንተባበር፣ ምን ላግዝ፣ ምን ቸገረህ የሚባባልበት አረፋ በዓል ሲመጣ እንደዚህ የመስቀል በዓል ሲከበር ያለው ከሌለው ጋር በመተባበርና በመተሳሰብ በአንድነት የሚያከብረው በመሆኑ ማህበራዊ መስተጋብርን በማጠናከር ረገድም ሚናው የጎላ ነው። የጉራጌ ህብረተሰብ የታወቀ ነው። ልጅ የሌለው የሌሎች ልጆች የሚያለብሱበት፣ የተቃቀፈበት፣ የተሳሰረበት፣ ጎጆ ከሌለው ጎጆ የሚቀለስበት ትብብሩ ማለት ነው። እኔ መግለጽ የማልችለው አጠቃላይ የማህበራዊ ኑሮ ለኢትዮጵያ መሰረት የሆነ ትምህርት የሰጠ ያለ የጉራጌ ብሔረሰብ መተባበር፣ መተጋገዝ፣ መተቃቀፍ ነው። አንድ ሁለተኛ ደግሞ አገርን በኩሌታ ማየት ነው። ከሌሎች ብሔረሰቦች ጋር ተፈቃቅሮ በሄደበት ቦታ ተፈቃቅሮ ተዛምዶ ስራ ሰርቶ ስራ አሳይቶ ባህል አሳይቶ የሚኖር ብሔረሰብ ነው። ባህሉ መረዳትና መጠቃቀም የጉራጌ ባህልና ቂጫ ወጉ ስለሆነ ያለው የሌለውም ሆነ ለማንኛውም ባህላችን ተከብሮ የሚኖርበት፣ ትዳር ያልያዘ ትዳር የሚይዝበት፣ ልጅ የምታጭበት፣ ወንድ ታጭቶ የሚያገባበት፣ መረዳዳት ወልዶ አራስ ብርቃት የሚልበት የወግ ማዕረግ መስቀል በጉራጌ ተከብሮ ለዘላለም ከአያት ከቅድመ አያታችን ጀምሮ እስካሁን ድረስ ተከብሮ የሚኖር ባህላችን ነው። የመስቀል በዓል በተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ዩኔስኮ እየተመዘገበ ሲሆን በዓሉ ሃይማኖታዊ መሰረቱን ሳይለቅ እንዲከበር ስራዎች እየተሰሩ ስለመሆኑ ተገልጿል። እንደ ባህል ቱሪዝም አንዱ ይሄን የመሰለ እሴት እንዳይበረዝና የትኛውም ኢትዮጵያውያን እንደውም ከኢትዮጵያ ውጭም ያሉ የዓለማችን አካላት በጉራጌ መስቀል እንዴት ይከበራል የሚለው ነገር በየቤቱ የሚከበረውን በአንድ አማራጭ ማግኘት አይቻልም፣ ማወቅ አይቻልም። ስለዚህ የጉራጌ መስቀል ይሄ ነው ለማለት እንዲያስችል ሁሉም ባለበት እንዲያውቀው መጎብኘት፣ ማየት፣ መታደም ያልቻለውን ኢቭን ጉራጌም ሆኖ ያ መስቀል አጋጣሚው ገጥሞት ወደ ሀገር ቤት ላልመጣ ሰው በፌስቲቫል መልክ ለምሳሌ ላለፉት ዘንድሮ 8ኛ ዙር ነው። ላለፉት 8 ዓመታት በተለያዩ አካባቢዎች ወደ ከተማው ሳይሆን ገጠር እየተንቀሳቀስን በወረዳዎቻችን አካባቢ ትክክለኛው ባህሉን ይዘን ፌስቲቫል በማዘጋጀት አንዱ መስቀልን በደንብ እንዲጎላ የምናደርግበት መስቀል በጉራጌ ባህሉና ባህላዊና ሃይማኖታዊ ይዘቱ ሳይለቅ እንዲከበር የማድረግ ስራዎች እንሰራለን። በዓሉን ማስተዋወቅና ገቢ ማመንጨት የሚያስችሉ እንዲሁም ማህበረሰቡን ተጠቃሚ የሚያደርጉ ስራዎችም እየተሰሩ ናቸው። ሌላው ደግሞ ይሄንን የፕሮሞሽን ስራ የማስተዋወቅ ስራ ስንሰራ ደግሞ በጣም ከፍተኛ ቱሪስት ለምሳሌ የእግር ጉዞ እንደዚህ እንደው በጀልባ ቀዘፋ፣ በሳይክል በሌሎችም ሂደት ላይ የሚዝናኑ በጣም እጅግ ቁጥራቸው ከፍ ያለ የውጭና የአገር ውስጥ ጎብኚዎች በመስቀልን ተከትለው እኛ ዞን ውስጥ ይመጣሉ። ስለዚህ እንዳልኩሽ በገቢውም ላይ በራሱ በቱሪዝሙ ላይ የራሱ አስተዋጽኦ አለው ማለት ነው። የመስቀል በዓል በጉራጌ ደንጌሳት ክትፎን ጨምሮ የተለያዩ ባህላዊ ምግቦችን በማዘጋጀትና በመጠያየቅ በጋራ የሚከበር በዓል ነው።